ሃሌሉያ ሬስፕራሽና ቶቭላዲን ቼፖናስ ኢየሱስ ጌታ ነው። ክብር ለኢየሱስ። ስለ ኃይል ሰሞኑ እያስተማርኩ ነው። ስለ መንፈስ ቅዱስ ኃይል፣ ስለ እግዚአብሔር ኃይል። በብሉይ ኪዳንም እግዚአብሔር ለባሪያዎቹ ኃይልን ይሰጣል። በአዲስ ኪዳንም በቤተ ክርስቲያን እግዚአብሔር ዛሬም ኃይልን በመስጠት ሕዝቡን ቤተ ክርስቲያንን የሚያድስ አምላክ ነው። ኃይልን እንዴት ነው የምንቀበለው? ኃይልን እንዴት ነው ምንለብሰው ለምለው ጥያቄ ምናልባት የሚያነሱ ወገኖች ሊኖሩ ይችላሉ። የእግዚአብሔርና ኃይል የምንቀበለው በአዲስ ኪዳን ወደ ኢየሱስ ክርስቶስ ቀርበን ዳግም ከተወለድን በኋላ እግዚአብሔር መቼም ለማንም ኃይልን ይሰጣል። ማንም የተጠማ ቢኖር ወደ እኔ ይምጣ፣ መጽሐፍ እንደሚል የሕይወት ውሃ ወንዝ ከሆዱ ይፈልቃል ይላል። የተጠማ ሰው ኢየሱስን አምኖ ወደ እግዚአብሔር የሚቀርብ ሰው ኃይልን መቀበል፣ ኃይልን መልበስ ይችላል። ስለዚህ ነው ሐዋርያው ጴጥሮስ ምዕራፍ 2 ቁጥር 38 ላይ 39 ነው ቁጥር ላይ ይሄ ተስፋ ቃል ለእናንተ ብቻ አይደለም፣ ለልጆቻችሁ ብቻ አይደለም፣ ጌታ አምላካችን ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነው። ይሄ ኃይል በእምነት ለሚቀርቡ ይህንን ኃይል መቀበል ይችላል። አንደኛ የተጠሙ፣ ሁለተኛ በእምነት በክርስቶስ ኢየሱስ ወደ እግዚአብሔር የሚቀርቡ ሰዎች ሁሉ ይሄንን ኃይል ዛሬም ከአብ ተቀብሎ ያፈሳል። ማመን ነው፣ አምነን መቀበል ነው። ይህ ኃይል አምነን መቀበል ይቻላል። አምናችሁ ተቀበሉ። እግዚአብሔር ዛሬም ይሰጣል። ጌታ ኢየሱስ ክርስቶስ ዛሬም ይሄንን ኃይል ይሰጣል። ይሄንን መንፈስ ያፈሳል። አባት ሰው ነው። አባት ለልጁ መልካም ነገር ያደርጋል፣ ይሰጣል። ይሄ እግዚአብሔር ቃል ሐሳብ ነው። ጌታ ኢየሱስ ክርስቶስም ሲያስተምር እንደዚህ ነው ያለው። ማንኛውም ነገር በስሜ ብትለምኑ እኔ አደርጋለሁ ነው ያለው። ስለዚህ እናንተ ክፎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ የሰማይ ያለው አባት ደግሞ እንዴት መልካም ነገር ነው፣ እንዴት መንፈስ ቅዱስን አብልጦ አይሰጣችሁም? ይሰጣል። ሰጪ አባት ነው። ሌላ አጽናኝ እሰጣለሁ ነው ያለው። እኔ ሄጄ አባቴን እለምናለሁ አለ። ከሱ ለእናንተ እሰጣለሁ። እስከዚህ ጠብቀዋል፣ ሰጠ። ስለዚህ ዛሬ መስጠቱን አላቆመም። በእምነት መቅረብ ነው። ወደ ጸጋው ዙፋን ኃይል እንደሚያስፈልግ አምነን ስንቀር ጌታ መንፈስ ቅዱስ ዛሬም ለሕዝቡ ለቤተ ክርስቲያን ኃይል የሚሰጥ አምላክ ነው። ስለዚህ ኃይልን ተቀበሉ። የእግዚአብሔርን ኃይል ተቀበሉ። ጠብቁ አንላችሁ። ምን ያህል ሐዋርያ መጽሐፍ ምዕራፍ 2 ጀምሮ ተቀበሉ ነው። በምን? በእምነት ተቀበሉ ነው። በመታሰስ ተቀበሉ። ፍላጎት ይኑራችሁ።